ቀጣይ ተረካቢ እንዳታጣ ጎን ለጎን ይሰራል የሚል ሙሉ ተስፋ ይዤ የተጀመሩ ጅምሮች እጅግ በጣም ጥሩ መሆናቸውን ለመናገር እወዳለሁ። ቀጥታ ወደ ጥያቄ መግባት እንድችል ክቡር ሚኒስተር መስሪያ ቤታችሁ ያሉ ችግሮችን ለመፍታት አንዱ መንገድ አንዱ መፍትሄ ብሎ የወሰደው ጥቂት ተማሪዎችን መርጦ በአዳሪ ትምህርት ቤት ውስጥ እያቀፉ የተሻለ ጥራትን መሰረት ያደረገ ለውጥ ለማምጣት እየሰራ መሆኑ የሚበረታታና በስፋት መሰራት ያለበት መሆኑን አምንበታለሁ። በሱም ልክ 13 የአዳሪ ትምህርት ቤቶችን ለመገንባት ወይም ለማስገንባት እንዳቀዳችሁና 8ቱ ይመስለኛል ዲዛይን የተጠናቀቀላቸው 5ቱ ደግሞ በቀጣይ የትምህርት ዘመን እንደሚመረቁ አንስተዋል። ክቡር ሚኒስትር፣ የሀላባ ህዝብ በተደጋጋሚ ለምርጫ ክልል በሚወረድበትም ሰዓት ክቡር ጠቅላይ ሚኒስትር ወደኛ አካባቢ በመጡበትም ሰዓት ሲያነሳ የነበረው ከቀድሞ ስርዓት የነበረ የመገፋት ስሜትና በይፋ በአደባባይ የተሰጠኝን እድል ተነጥቄያለሁ የሚል ስሜት ያለው ህዝብ ነበርና ዩኒቨርሲቲ ለሀላባም ግንባታ እንደሚደረግ ባለፈው ስርዓት ያለፈ ጉዳይ ነው። መሰረቱን እንድትይዙት ያህል ለማንሳት ነው። ዩኒቨርሲቲ በአደባባይ በይፋ ሀላባ ላይ እንደሚገነባ ከተያዙ አካላት ጋር በይፋ በሚዲያ ከተነገረ በኋላ ባልታወቀ ምክንያት የታጠፈ ወይም ያጣው እድል ስለሆነ በተደጋጋሚ እንደ ትልቅ ብሶት እንደ ትልቅ መገፋት የሚያየው ጉዳይ በመሆኑ በተደጋጋሚ የሚያነሳው ጥያቄ ነው። ይሄን ጥያቄ ደግሞ ክቡር ጠቅላይ ሚኒስትር በመጡ ሰዓት አንስቶ ክቡር ጠቅላይ ሚኒስትሩ ቃል በቃል አሁን ላይ ዩኒቨርሲቲዎቻችን ማምረት የሚገባቸውን ጥራት ያለው ብቁ ዜጋ እንዲያመርቱ ነው እንጂ ምንሰራው ምንም አይነት የዩኒቨርሲቲ ግንባታ አናደርግም ብለው ካደረግን ግን የሀላባ ህዝብን ታሳቢ በቅድሚያ እንደሚያደርጉ ቃል ገብቶ ማህበረሰቡን አረጋግጦ የመጡበት ሁኔታ አለ። ግን ያን በማጣታችን ሌላ እድሎች ወይም ከትምህርት ጋር ተያይዞ እናገኛለን ብሎ ተስፋ ያደርጋል የሀላባ ማህበረሰብ። የአዳሪ ትምህርት ቤትም የሚያገኝ መስሎት ነበረ፣ ግን እድሉ ላይ ሊካተት አልቻለም። ቢሆንም የሀላባ ማህበረሰብ ልማትን አስመልክቶ ክልልን የማይጠብቅ ፌዴራልን የማይጠብቅ የራሱን አስፋልት የራሱን ሆስፒታል በራሱ አቅም ያስገነባ አሁንም በ2000 ካሬ ላይ የራሱን ዞን አስተዳደር ህንፃ እያስገነባ ያለ ኢንተርናሽናል ስቴዲየም ለማስገንባት በአመራሩ ቁርጠኝነትና በህዝቡ ቁርጠኝነት እየተሰራ ያለ የጠቅላይ ሚኒስትራችንን ኢኒሺዬቲቭ በመከተል መንግስትን ከመጠበቅ የመንግስት አቅም እየተመናመነ በመጣበት ሰዓት ራሱን እያጎለበተ እያደረጀ ያለ ማህበረሰብ ነው። ለሌላውም ተሞክሮ የሚሆን ነው ብዬ ወስዳለሁ። በዚህ ላይ ትምህርትን አስመልክቶ ቡራትቾ የአዳሪ ትምህርት ቤት በማለት ራሱ የአዳሪ ትምህርት ቤት ራሱ የጀመረ ማህበረሰብ ነው የሀላባ ማህበረሰብ። ይሄ ቡራትቾ የአዳሪ ትምህርት ቤት 2 ጊዜ 12ኛ ክፍል አስፈትኗል። በመጀመሪያው ዙር 98% አሳልፏል። በሁለተኛው ዙር 100% አሳልፏል። ይሄ ደግሞ ሪፎርሙን ተከትሎ ትልቅ እገዛ እያደረገ መሆኑን ያሳያል። ስለዚህ ክቡር ሚኒስተር፣ የሀላባ ህዝብ በራሱ ይሄን ያህል ከሄደ ምን ድጋፍ ልታደርጉልን ትችላላችሁ? እርግጠኛ ነኝ ይሄ ልብን ያሞቃል ብዬም ማስበው ነገር ነውና እገዛ ብታደርጉልን በርቱ ተበራቱ ብትሉ ሌሎች አካባቢዎችም ከዚህ ተሞክሮ በመውሰድ መንግስትን ከመጠበቅ ይልቅ ራስ ሲያደርጉ እናንተ ደግሞ ይሄን ያህል ስቴፕ የተጓዘውን ምን ያህል ለመደገፍ ልትቀርቡልን ትችላላችሁ የሚለውንና ጥሪ ለማቅረብ ጭምር ነው። በባለፈው ዓመት በተደጋጋሚ ለመደወል ኮንታክት ለማድረግ ሞክሬያለሁ። እድለኛ አልነበርኩም መሰለኝ ማግኘት አልቻልኩም። አሁን ግን ፊት ለፊት ስላገኘሁት ክቡር ሚኒስተር እባክዎትን ያበረታቱን። በህዝብ ስም ጥያቄ ያቀርባለሁ። አመሰግናለሁ።